በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ስቡሕን ይውእቱ ወልዑልን ይውእቱ ለዘአብጽሐነ እስከዛቲ ዕለት ወእስከዛቲ ሰዓት። እስከዚህ ሰዓት ጠብቆ እስከዚህ ሰዓት ባርኮ የሰበሰበን የሁላችን አምላክና ጌታ ልዑል እግዚአብሔር ስሙ የተመሰገነ ይሁን። በተለያየ ስፍራ ሆናችሁ እግዚአብሔርን ቃል ብትሰሙ ኢትዮጵያውያን ወገኖቼ ኦርቶዶክሳውያን ሁሉ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ለእግዚአብሔር መልካም ፍቃድ እንኳን ለቅዱስ ሚካኤል ዓመታዊ በዓል በሰላም አደረሳችሁ ያልኩኝ በዓሉ የፍቅርና የሰላም በዓል እንዲሆንላችሁ ከወዲሁ መንፈሳዊ ምኞቴን እመኛለሁ። በዛሬው ትምህርታችን እንግዲህ አምላካችን እግዚአብሔር ቢወድና ቢፈቅድ ለቅዱሳን አባቶቻችን ለነቢያት ኋላም ደግሞ ለሐዋርያት እንደተናገረው እግዚአብሔር ዛሬም በቃሉ ስለሚያስተምረን እንደ ድካማችን እንደ ኃጢአታችን ሳይሆን በቸርነቱ በምህረቱ ጌታ እግዚአብሔር የቃሉ ምስጢር ለሁላችን ይክፈትልን። የዛሬው ትምህርታችን መልአኩን ልኮ አዳናቸው የሚል ይሆናል። የተወደዳችሁ ኦርቶዶክሳውያን ሁላችሁ ሰላም እግዚአብሔር በድጋሚ ከሁላችሁ ጋር ይሁን እያልኩኝ መልአኩን ልኮ አዳናቸው የሚለው ሰኔ ቅዱስ ሚካኤል እንግዲህ እንደሚታወቀው የተወደዳችሁ እግዚአብሔር ቤተሰቦች ይሄ ሰኔ 12 ቀን የታላቁን የቅዱስ ሚካኤልን በዓል እግዚአብሔር ስላለው ስለ ቸርነቱ ደግሞም ቅዱስ ሚካኤል ስለተሰጠው ጠባቂነቱ ስለ ረድኤቱ ወደኛ እንደሚላክ የምናስብበት የሚከበር ትልቅ በዓል ከሕፃኑ ከባህራን ጀምሮ የሞት ደብዳቤ የተቀደደበት በዚህ ብቻ አልበቃም። ቅድስት አፎሚያን እነሆ ያ ክፉ ሰይጣን ለፈተና መጥቶ አፎሚያንን ከሰይጣን ፈተና እንዴት አድርጎ መልአኩ ቅዱስ ሚካኤል እንዳዳናት ሁለቱን መሰረታዊ ሐሳቦች ሌሎችን በዓላት አሉ። ለዛሬው ግን እነዚህ ላይ በደንብ አድርገን አተኩረን የምናይ ይሆናል። በድጋሚ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁ። ወደ ትምህርቱ ስንገባ እንግዲህ ሊቃውንተ ቤተክርስቲያን እንደሚያስተምሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምሉ ስለሆነች የእውቀትን ችግር ስለሌለባት ለእያንዳንዱ ጉዳይ በመንፈስ ቅዱስ መገለጥ የአባቶቻችን ትምህርት በብዙ ጉዳይና በብዙ ሚዛን ወደኛ ይመጣል። የተወደዳችሁ ኦርቶዶክሳውያን ቅዱስ ሚካኤል ስሙ ራሱ ታላቅ በእውነት ገናናውና ታላቁ መልአክ ሚካኤል ማለት መኑ ከመ እግዚአብሔር እንደ እግዚአብሔር ያለ ማንም የለም የሚል የስም ትርጓሜ አለው። ይሄ ማለት የተሰጠው ስም በመጀመሪያ የፈተና ወቅት ላይ ነው። እንደምታስታውሱት ሳጥናኤል በትዕቢት ተነሳስቶ ዙፋኔን ከእግዚአብሔር በላይ አደርጋለሁ ብሎ በትንቢተ ኢሳይያስ ምዕራፍ 14 ቁጥር 14 ላይ እንደምናየው ዙፋኔን ከእግዚአብሔር ዙፋን በላይ አደርጋለሁ በሰማያዊው አለቃ በቅዱስ ሚካኤል ጋር ያ ክፉ ጠላታችን ዘንዶ ተዋግቶ ድል ስለተደረገ አዎ ዘንዶ አልቻላቸውም፣ ወደ ምድርም ተጣለ። ይሄ ማለት ምንድነው? ዲያብሎስ ድል ተነሳ። በራዕየ ዮሐንስ በምዕራፍ 12 ቁጥር 6 ላይ በሰማይ ሰልፍ ሆነ የሚል ትልቅ መልእክት ያሳያል። ወገኖቼ ሰማያዊው ሰልፍ የእግዚአብሔርን ክብር ለመግለጽ መልአኩ ቅዱስ ሚካኤል ከዘንዶ ጋር እንደተዋጋ በራዕየ ዮሐንስ በምዕራፍ 12 ቁጥር 6 ላይ ይናገራል። ዘንዶ አልቻላቸውም፣ ወደ ምድር ተጣለ ነው የሚለው። ዛሬም የዘንዶን አሰራር የመናፍስትን ክፉ ተላላኪዎች ሚካኤል በቀስቱ ሚካኤል በሰይፉ ብሎ ወደ ታች ወደ ጥልቁ እንደሚጥላቸው ይሄ ትልቁ ትምህርታችን ነው። እንግዲህ ቅዱስ ሚካኤል ሳጥናኤልን ከሰማይ አውርዶታል። ልባቸው በትዕቢት ለተነፋ እግዚአብሔርን ለማያመልኩ መልአኩ ይሄ ስልጣን አለው። ከዚህ የተነሳ ነው በፈጣሪ ፊት ባለሟልነት ስላለው ይሄንን ስልጣን ያገኘው፣ ይሄንን ክብር ያገኘው። ስለዚህ ይሄ ታላቁ መልአክ በፈጣሪ ፊት ለሰው ልጆች ያለውን ድህነት ስለ ምድራዊ ፍሬና ስለ ዓለም ሰላም የሚማልድ መልአክ ነው። ወገኖቼ አማላጃችን አስታራቂያችን ቅዱስ ሚካኤል ጻድቃንን ነፍስ በክብር ወደ ገነት የሚመራ መራሄ ለነፍስ ተብሎ አማናዊውን ምስጢር የታየበት ስለሆነ ከሰይጣን ወጥመድ የሚያድነን መጋቢ ብርሃን ተብሎ ይገለጣል። ብርሃንን የሚመግብ ነው። ከሰይጣንን ፈተና የሚያድን ነው ቅዱስ ሚካኤል። እንግዲህ መላእክት እንደምናውቃቸው አፈጣጠራቸው ወይም ደግሞ የነገረ መላእክት ትምህርት እንደምታስታውሱት እሳታውያንና ብርሃናውያን ፍጥረታት ናቸው። ይሄ ለአገልግሎት ያላቸውን ጉዳይ የሚናገር ነው። ይሄ ስለዚህ ነው ይህም በማንጣት የቤተክርስቲያናችን ትምህርት በሰፊው የሚነግረን የባህሪ ስግደትና ምስጋና አዎ ስለሚገባው ጌታ የባህሪ ምስጋና ስለሚደረግለት እግዚአብሔር የጠበቃው
ረድኤትና ተላላኪነታቸው ታላቅ ስለሆነ ቅዱስ ያሬድ ለዚህ ነው ይትፌንሁ ለሳህል መሃበ ልዑለ እግዚአብሔር ምንድነው ያለው? በእግዚአብሔር ዘንድ ይቅርታ የሚያመጣ የይቅርታ መልአክ ነው። ጸሎታችን ወደ ሰማይ ያሳርጋል። ምዕመናን ጸሎታችን ወደ ሰማይ ያሳርጋል፣ ምሕረትንም ደግሞ ወደ ታች ያወርዳል። ዛሬ የምንጸልየውን ጸሎት የምናደርሰው ምስጋና ወደ እግዚአብሔር ይዞ ስለሚሄድልን መጽሐፋችን እንዳለው የብርሃን ኃይሎች ተብለው ቅዱሳን መላእክት ይገለጣል። ይሄም እንግዲህ ይሄ የመላእክት ተራዳይነት በመጽሐፍ ቅዱስ ውስጥ ስፍር ቁጥር የሌለው ምስክርነት አለ። ለምሳሌ አባታችን አብርሃም ልጁ ይስሐቅን ለመሥዋዕት ቢላውን ባነሳ ጊዜ የእግዚአብሔር መልአክ ከሰማይ በታላቅ ድምፅ ጠርቶ ከሞት አድኖታል። ይሄ የሰው ልጅ በኃጢአት ቢላዋ ሊታረድ ሲል መልአክ በምሕረት ድምፅ ፈጥነው እንደሚደርሱ ሰይፉንና የሞቱን አበጋዝ ድል እንደሚያደርጉልን የሰው ልጅ መታዘዝ እንዳለበት የሰው ደም እንዳይፈስ ቅዱሳን መላእክት ይህንን ያደርጋሉ። ምክንያቱም መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 22 ማየት ይገባል። ነቢዩ ኤልያስን ታስታውሱ እንደሆነ በኮሬብ በረሃ ዝሎና ተዝለፍልፎ ተስፋ ቆርጦ በሞት ጥላ መካከል ራሱን ሲያደርግ መልአኩ ሰማያዊ ስንቅ ይዞለት መጣ። ዛሬም በበረሃ ላላችሁ ተስፋ ለቆረጠ የሕይወት ስንቅን ለምትፈልጉ ኑሮ ግራ ለገባን መጻተኛ ለሆነው ለኛ በፈተና ሕይወታችን ውስጥ በበሽታ በጭንቀት ላላችሁ ሕይወትን ሳይሆን ሞትን እየተመኛችሁ ላላችሁ ሚካኤል ሚካኤል ብላችሁ ጥሩት። ኦ ሚካኤል ኦ መተንብል እያላችሁ። ስለዚህ ነው የእግዚአብሔር መልአክ ቅዱስ ሚካኤል ሰላምና ጤና ስንቅን ይዞ ወደ ቤታችሁ ይግባ። ምክንያቱም ጭንቀት፣ መከራ፣ ሐዘን ባለበት ዓለም ውስጥ ያንን የሚያርቅ ይሄ መልአክ ነው። ፈተና ሁሉ ወደ በረከት ይቀይራል ቅዱስ ሚካኤል። መንገዳችሁን በብርሃን መርቶ የሰይጣንን ክፉ ሥራ ከፊታችን አስወግዶ የሞትን ውድቀት ደብዳቤ በረድኤት ቀይሮ የመልአኩ ጥበቃ ዛሬም ለምናምን ዛሬም ለታመንን ሰዎች ቅዱስ ሚካኤል እንዲህ ያደርጋል። ወገኖቼ በአንደኛ ወይም በመጽሐፈ ነገሥት ምዕራፍ 19 ቁጥር 4 ላይ እንደተቀመጠው የባቢሎንን እሳት ታስታውሳላችሁ። ወደ እሳት የተጣሉት ሦስቱ ሕፃናትን እሳቱን ወደ ውሃ በመርጨትና በመቀስቀስ የመከራውን እሳት ወደ በረከት የለወጠ እግዚአብሔር መልአክ። ይሄ የባቢሎንን እሳት የተጣሉት እነዚያ ሦስቱ ሕፃናት እሳቱን እንደ ውሃ በመርጨት በማቀስቀስ የመከራውን እሳት ወደ በረከት የለወጠው እግዚአብሔር መልአክ ነው። ወገኖቼ በዚህ ብቻ አልበቃም። እኛም በዚህ ዓለም ላይ ሳለን የሚገጥመን እንደ እሳት የሚፈጅ ብዙ ነገሮች አሉ። የሕመም፣ የሐዘን፣ የጠላት መከራዎች ሁሉ የእግዚአብሔር መልአክ ግን ቅዱስ ሚካኤል እንደ ውሃ ረጭቶ አቀዝቅዞ የመከራውን እሳት ወደ በረከት ወደ ደስታ ይለውጥልናል። ክብር ምስጋና ለቅዱስ ሚካኤል አምላክ ይሁን። እንግዲህ አስቡ፣ ከሚቃጠለው ከሚነደው እሳት ወጥመድ ሁሉ በክንፎቹ ያድናል። ለዚህ ነው ትንቢተ ዳንኤል ምዕራፍ 3ን ማየት ይገባል። በዚህ ብቻ አልበቃም። በተለይ በአዲስ ኪዳን የተወደዳችሁ ኦርቶዶክሳውያን ቅዱስ ጴጥሮስ በሄሮድስ እስር ቤት በሰንሰለት ታስሮ በነበረበት ጊዜ መልአኩ መጥቶ ሰንሰለቱን በጣጠሰለት። ዛሬም ከታሰራችሁበት ከታሰርንበት ሰይጣናዊ እስራት ቅዱስ ሚካኤል ሰንሰለቱን ይበጣጥሰል። በታላቅ ብርሃን ወጥቶ ይላል በኃጢአትና በሰይጣን ሰንሰለት የታሰረውን የሰው ልጅ መልአክ ወደ እሱ ቀርቦ በብርሃን መጥቶ ነፃ እንዳወጣው መጽሐፍ ቅዱስ ይናገራል። ሐዋርያት ሥራ ምዕራፍ 12ን ማየት ነው። ጴጥሮስን የእግር ብረትን የእጁን ሰንሰለት የፈታለት ቅዱስ ሚካኤል ዛሬም ብዙ እስራት ውስጥ ያሉአል። ባጋንንት የታሰሩ፣ በሟርት የታሰሩ ሕይወታቸው ጨለማ ሆኖ ለሰው ብርሃን ሲሆን ለነሱ ጨለማ ይሆን። ዛሬም ሚካኤልን ከዚህ እስራት ፍታይ ማለት ነው። እንግዲህ አስቡ፣ ብርሃን ዓለም ቅዱስ ጳውሎስ በማዕበል ውስጥ ተስፋ በቆረጠበት ሰዓት መርከበኞቹ ተስፋ ሲቆርጡ እንደዚህ ብሎ ነው የነገራቸው፣ የማመልከው የእግዚአብሔር መልአክ በዚህ ሌሊት በአጠገቤ ቆሞ ነበርና አትፍራ አለኛል።
የማመልከው የእግዚአብሔር መልአክ እግዚአብሔርን ስናመልክ መላእክት አብረውን ይኖራል። የማመልከው የእግዚአብሔር መልአክ ብሎ በዚህ ሌሊት አጠገቤ ቆሞ ነበር፣ አትፍራ ነው። ወገኖቼ ሌሊት በሆነበት በዚህ ዘመን ላይ ሚካኤል አጠገባችን ካልቆመ ከባድ ነው። ቀን ጨለማ በሆነበት በዚህ ዘመን፣ ወገን ጨካኝ በሆነበት በዚህ ዘመን አብሮ ሊቆም የሚገባ እግዚአብሔር መልአክ ያስፈልገናል። እንግዲህ የሐዋርያት ሥራ ምዕራፍ 26 ቁጥር 21ን ስታዩት ይህንን ነው የሚነግረን። ጌታችን ትዝ ይላችሁ እንደሆነ በትንሣኤው ዕለት መቃብሩን የከፈቱት ለቅዱሳን አንስት የትንሣኤውን ምስራች ያበሰሩት ቅዱሳን መላእክት ናቸው። ዛሬም ትንሣኤ በሕይወታችሁ ለሚያስፈልጋችሁ፣ ዛሬም መቃብር ሕይወት ውስጥ ላላችሁ፣ ዛሬስ ከዚህ የሞት መቃብር ማን ነው የሚያድነኝ ለምንል የእግዚአብሔር መልአክ ይህንን ያደርጋል። ወገኖቼ ዛሬ የሰኔ 12ቱ ታላቁ በዓል የሚታሰበው በዋነኛነት በመጽሐፈ ስንክሳራችን በድርሳነ ሚካኤል የተመዘገበው የባህራን አስደናቂ ታሪክ አንዱ ይሄ ነው። ባህራን ማለት እንደ ትርጓሜያችን ከባህር የተገኘ ማለት ነው። እግዚአብሔርን የሚፈራ አንድ ደግ ሰው ነበረ። ሚስቱ ሰው ሲሞት ሚስቱ በታላቅ ጭንቀት ምጥ ላይ ሳለች በቅዱስ ሚካኤል አማላጅነት ተገላግላለች። በዚያ ጊዜ መልአኩ ወርዶ ሕፃኑን ባረከው ይላል። ቅዱስ ሚካኤል ሁላችሁን ይባርካል፣ ልጆቻችሁን ይባርክላችሁ። ሕፃኑን ባረከው። የዚህን ሕፃን ይህ ሕፃን እንግዲህ እንደሚታወቀው መልአኩ ወርዶ ባረከው። ይህ ሕፃን የዚህ ጨካኝ ባለጸጋ ጎረቤት የሀብታም ሰው ስለነበረ ሲያድግ ንብረቴን ይወርሳል የሚል ትንቢት ስለተነገረ ስለሰማ ይሄን የሰማው ጨካኙ ባለጸጋ በቅንዓትን ተሞልቶ ሕፃኑን በ3 ዓመቱ ከናቱ በወርቅ ገዝቶ በሳጥኑ ዘግቶ ወደ ጥልቅ ባህር ጣለው ይላል። ወገኖቼ ሰው ሲጥል እግዚአብሔር አይጥልም። ሰው ሲዘጋባችሁ እግዚአብሔር አይዘጋም መጽሐፋችን። ነገር ግን እግዚአብሔር ጥበቃው አልተለየውምና ሳጥኑ ሳይሰጥም ተንሳፎ ሩቅ አገር ድረስ አንድ በግ ጠባቂ አግኝቶት በአሳ አንባሪ ውስጥ ተውጦ ነበርና ሳጥኑን ከፍቶ ሕፃኑን ልጅ አየው፣ አሳደገው። ስሙን እንዲህ ብሎ ጠራው ይላል። ከባህር ተገኝቷል ሲለው ባህራን አለው። ከባህር ተገኝቷል ሲለው ባህራን አለው። 21 ዓመት በኋላ ያ ጨካኝ ባለጠጋ ለንግድ መጥቶ በግ ጠባቂው ቤት ሲደርስ ጎልማሳው ባህራንን አየው። ያ ወደ ባህር የተጣለው ሕፃን መሆኑን ሲያውቅ አሁን አለ፣ ይኸው የክፋት ጥግ ተመልከቱ። አሁንም ክፋቱን ተንኮሉን አሰበ። ሰው ቢያስብ እግዚአብሔር ካላሰበ ነገር አይለወጥም። ቤቱ ምንድነው ያለው? ጉዳይ ስላለኝ ይሄን ሕፃን ልጅ ልላከው አላቸው። ወደ መጋቢው ደብዳቤ ሰጠ። ደብዳቤው ግን ይህ ደብዳቤ ይዞ የመጣውን ጎልማሳ ወዲያውኑ ግደለው፣ በጉድጓድ ውስጥም ጣለው የሚል ነበር። የዋሁ ባህራን የሞቱን ደብዳቤ ይዞ ባህራን በመንገድ ላይ ሳለ የመላእክት አለቃ ቅዱስ ሚካኤል በፈረስ በጭፍራ አምሳል ተገልጦ ደብዳቤውን ተቀብሎ የሞቱን ትእዛዝ ደመሰሰው። እግዚአብሔር ክብር ምስጋና ለስሙ ይሁን። ይህ ደብዳቤ ይዞ የመጣውን አለው ያኮ የሞት ደብዳቤ ነው። እፍ አለበት ሚካኤል። ያንን የሞት ደብዳቤ፣ ያንን የሞት ጽሑፍ፣ ያንን የጨለማ ጉዳይ አዎ እንዲህ የሚል ነበር። ይህን ደብዳቤ ይዞ የመጣው ባህራን ከልጄ ጋር አጋባው፣ ሀብቴን ንብረቴን ሁሉ አውርሰው ሲል ያንን የህይወት ደብዳቤ አድርጎ የሞቱን ደብዳቤ የህይወት ደብዳቤ አድርጎ ቀየረበት። ንብረቱን ወረሰ። በድንጋጤ ሲመጣ ባህራን ትልቅ ቦታው ነው። በድንጋጤ ሳምባው ተቀዶ ወዲያውኑ ሞተ። ይህ ታሪክ በጥልቅ ምስጢር ጽኑ እምነት ሆኖ
ስንመለከተው ጨካኙ ባለጸጋው ሰው ልጅ ከጥንት ጀምሮ ሊያጠፋ ወደ ገሃነም ሊጥለው የሚተጋውን የዲያብሎስ ምሳሌ ነው፣ የሰይጣን ምሳሌ ነው። በሐራን ደግሞ አዳምና የአዳም ልጆች ምሳሌ ነው። በኃጢአት ምክንያት በሞት ሳጥን ውስጥ ቢጣልም ቢጋዝም በእግዚአብሔር ቸርነት ግን ሙሉ በሙሉ ቸርነቱ የእግዚአብሔር ከሱ ጋር ስለሆነ አልጠፋም። ሳጥኑ በባህሩ የዚህ ዓለም መከራ ምሳሌ ነው። የኃጢአት ማዕበል ነው አሳው የቅድስት ቤተክርስቲያን። መክፈቻው ደግሞ ሰውን ሁሉ ከባህር አውጥቶ በአዲስ ሕይወት የሚሰጠው የጥምቀትና የንስሐ ምሳሌ ነው። ቅዱስ ሚካኤል ደግሞ የማዳን ሥራ የቅዱሳን አማላጅነት ጠቋሚ ነው። ሰው ከአደጋ ከሞት ለማዳን ታላቅ ኪዳን የተሰጠው ብርሃናዊው መልአክ ሰይጣን በደማችን የጻፈውን የዕዳውን የሞቱን ደብዳቤ ቀዶ በምትኩ የነጻነት ሕይወት ደብዳቤን የጻፈ የመልአኩ ተራዳይነት ይሄን ይመስላል። በዚህ ዕለት የሚታሰበው ሌላው ታሪክ ደግሞ ወገኖች ኦርቶዶክሳውያን የአፎሚያ ነው፣ ገድል ነው። ቅድስት አፎሚያ እግዚአብሔርን የሚፈራ አስተራኒቆስ የተባለው ሰው ባለቤት ነበረች። ባሏ ለሞት ሲል የሚሞት ሰዓት የቅዱስ ሚካኤልን በዓል እንዳታስታጉ ያላት፣ ያስለመዳችሁበትን የሚካኤልን ዝክሩን አትተውበት፣ ለድሆች ለመጻተኞች እንድሰጥ ይሄ እንዲቀጥል አዘዘ። እሷ ለባሏ ታማኝ በመሆኗ ቅዱስ ሚካኤል ስዕል በክብር አሰርታ ቤቷ አኖረች። ሰይጣን እንዲህ ያደርጋል፣ ትዳራችሁን፣ ኑሯችሁን፣ ቤታችሁን። ሰይጣን በአፎሚያ መንፈሳዊ ጥንካሬ ተቃጠለ። በመጀመሪያ ባንዲት መበለት መሞለክሴ መስሎ መጣና እንዲህ የሚል የሐሰት ትርክት ነገራት። አግብታ ልጅ ወልዳ እንድትኖር ባሏ በመንግስተ ሰማያት ስለወረሰ ምጽዋትም አያስፈልግም ማለት። ዛሬ እንደሚሉን እንደ ሰዎቻችን ዝክር አያስፈልግንም እንደሚል እንዲህ አላት። አፎሚያ ግን ከሌላ ሰው ላለመገናኘት በእግዚአብሔር ፊት ቃል የገባች ስለሆነች ምክሩን አቀለለችባት። በኋላ ቅዱስ ሚካኤል በዓል በሚከበርበት ዕለት ሰይጣን እጅግ የሚያንጸባርቅ ነው የሚለው የብርሃን መልአክ መስሎት መጣ። እኔ የመላእክት አለቃ ቅዱስ ሚካኤል ነኝ አላት። እግዚአብሔር ለአንድ አማኝ ምእመን ሚስት ትሆኙ ዘንድ ወደ አንቺ ልኮኛል። ቅዱሳት መጽሐፍ እየጠቀሰ ይነግራት ጀመረ። አትደነቁ ዛሬ መናፍቃን ጥቅስ ቢጠቅሱ። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ሰይጣን የብርሃን መልአክ መስሎ እንዲመስል ራሱን ለውጦ ይመጣል፣ ድንቅ አይደለም ማለት። ቅድስት አፎሚያ ግን በመንፈሳዊ ጥበብ ሆና መረመረችው። መንፈስን ሁሉ አትመኑ አይደል የሚለው መጽሐፍ? መንፈስን ሁሉ አትመኑ። እናንተ የእግዚአብሔር መልአክ፣ እግዚአብሔርን መልአክ እንዴት ነው የምታዩት? አንተ የእግዚአብሔር መልአክ ቅዱስ ሚካኤል ከሆንክ አለችው። የመስቀል ምልክትህ ካንተ ወዴት አለ? እኮ የንጉሥ እኮ ጭፍሮች የሆነ ሁሉ የንጉሥ ማህተብ አይለያቸውም። ወዴት ነው ያለው መስቀል ምልክቱ አለችው። ሰይጣን ይሄን ጊዜ ሚስጥር በሰማ ጊዜ የብርሃን መልኩ ወዲያውኑ ወደ ጨለማ ተገለጠ። ቀድሞ ተናደደ። አፎሚያንን ያንቃት ጀመር። እየሮጠ አፎሚያንን በዚያ ጭንቀት ላይ ሆና ሳለ ያዛት፣ አነቃት። የመላእክት አለቃ ቅዱስ ሚካኤል ሆይ ድረስልኝ አለችው። ዛሬም አባታችን ሚካኤል ሆይ ድረስልን። አናቂዎቻችን፣ አስፈሪዎቻችን፣ አስደንጋጮቻችን ሕይወታችን እነሱ እጅ ላይ ለሚመስላቸው ሚካኤል ድረስልኝ በሉት። እስራቱ ስላላችሁ፣ ሕመም ስላላችሁ፣ ጨለማው ስላላችሁ ድረስልኝ ሚካኤል። በጮሆች ጊዜ የከበረው መልአክ ቅዱስ ሚካኤል በግርማ ወረደ። ወደ ቤታችሁ፣ ወደ ትዳራችሁ፣ ወደ ሕይወታችሁ ቅዱስ ሚካኤል ይውረድ። ሰይጣኑን በጽኑ መቅሰፍት ምን አደረገው? ቀጥቶ አባረረዋል።
መልአኩ ለአፎሚያ ሰማያዊ ክብር እንዳዘጋጀላት በዚያ ዕለት እንደምትተርፍ ነገራት። እረፍቷን ነገራት። አፎሚያ ንብረቷን ለድሆች ሰጥታ የቅዱስ ሚካኤልን እቅፍ በሰላም አረፈች ይላል። ይሄ ታሪክ ለክርስቲያኖች መንፈሳዊ ውጊያን የሚያስተምር ነው። ሰይጣን መጽሐፍ ቅዱስ ጥቅስ እየጠቀሰ መነኩሴ መስሎ ቢመጣ የምንኩስና ክብሩን ላላወቀ ግን ከባድ ነው። ብርሃናዊ መልአክ መስሎ ሊመጣ ይችላል። መለኪያ ያንተ የኔ ምንድን? ክርስቲያን የተነገረውን ሁሉ ዝም ብሎ አይቀበልም። መርምሩ ይላል መጽሐፍ። በሃይማኖት ጉዳይ የመስቀሉን ጉዳይ ጠይቁ። በመስቀል ማህተም መመርመር ያስፈልጋል። ይሄ ትምህርት የቤተክርስቲያን ነው ወይስ አይደለም ብሎ የአባቶችን ትምህርት መመርመር ያስፈልጋል። የብርሃን ልብስ ቢለብስም የመስቀል ምልክት ማህተም ግን ስለሌለው መቋቋም አልቻለም። እንዲሁ አፎሚያ በቤቷ ያስቀመጠችው የቅዱስ ሚካኤል ስዕል ተራ ማጌጫ አይደለም። ቅዱሳት ስዕላትን በቤታችን ስናረግ ተራ ለሚመስላቸው ሰዎች ተራ አይደለም። ፈተና በሚመጣ ጊዜ የመላእኩ ተራዳይነት የሚገለጥበት የሰይጣንን ውጊያ የምናሸንፍበት መሳሪያ ነው። እንደው ዝም ብሎ ነገር አይደለም። ሰዎች እንደሚሉን አይደለም። ይሄ ተግባራዊ መንፈሳዊ ተግባራዊ ፕራክቲካል ቴዎሎጂ የሚባለው። ስለዚህ ወገኖቼ ሰይጣን የኛ ደካማነትን አይቶ በሕይወት ሊፈትንን ይመጣ ይሆናል። ትዝ ይላችሁ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ ሊፈትነው በደረሰ ጊዜ መጽሐፋችን የሚናገረው አለ። የእግዚአብሔርን ቃል ጠቅሶ ነው ወደሱ የመጣ። ዛሬ በየመንደሩ በየሰፈሩ መጽሐፍ ቅዱስ ይዘው መጥተው ጥቅስ ቢጠቅሱ አይድነቃችሁ። ጌታችን ግን ምንድን ያለው? 40 ቀንና 40 ሌሊት ከጦመ በኋላ በበረሃ መካከል ሆኖ ኢየሱስ ክርስቶስ ተራበ ይላል። ትዝ ይላችሁ እንደሆነ መጽሐፍ እንደተናገረው በተራበ ጊዜ አይቶ ሰይጣን ቀረበ። የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ አድርጋቸው። ትጾማላችሁ፣ ትጸልያላችሁ፣ ትሰግዳላችሁ፣ ለምንድን ነው ሕይወታችሁ ያልተለወጠው የሚል የሰይጣን አባባል ያላችሁ ሰዎች አሉ። ክርስትና ለምድር ብልጽግና ለምድር ሀብታምነቱ አይደለም። መጽሐፋችን እንደተናገረው አስቀድማችሁ ጽድቁና መንግስቱን እሹ፣ እግዚአብሔር ይጨምራል። ወገኔ የምናመልከው አምላክ የተስፋ አምላክ። ወገኔ የጠራኑ እግዚአብሔር በበረከት የሚሞላ ነው። እንዲሁ በቀላል አይደለም። እንዲሁ ሞት እንዲሁ ሟርት አይሰራም። እንዲሁ እግዚአብሔር አሳልፎ አይሰጥም። የጌታችን መልስ ይሄ ነበር። ጌታችን በብሉይ ኪዳን ጠቀሰለት ለሰይጣን ምን የሚለውን ዘዳግም 8:3 ላይ እንዲህ አለ፣ ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ማቴዎስ 4:4 እናገኘዋለን። ጌታችን የተራበው በእውነት ተራበ ስንል ስጋ ለብሷል። ተራበ ስንል ሰይጣን ጌታን የተራበው በሐሰት ነው። ሰይጣን መንፈስ ነው። መንፈስ ደግሞ ረቂቅ ነው፣ አይራብም፣ አይጠማም እና የተራበ መስሎት፣ የደከመ መስሎት፣ የታመመ መስሎት፣ ያዘነ መስሎት ይቀርበው ዘንድ ሰውን ድል ያደርግ ዘንድ ጌታችን የዲያብሎስን ፈተና ድል አደረገው ነው የሚለው። እንግዲህ ወገኖቼ በዚህ ሰፊ አስተምሮስ ጌታችን በቤተ መቅደስ ማዕዘን ላይ ሆኖ ሰይጣን አንድ መልእክት ይዞ አሁን መጣ። የእግዚአብሔር ልጅ ከሆንክ ወደ ታች ራስህን ወርውር፣ መላእክቱም ስላንተ ያዛቸዋል፣ እግርህንም በድንጋይ እንዳትሰናከል በእጃቸው ያነሱሃል። ሰይጣን እኮ ነው የጠቀሰው። መዝሙር 90 ነው። አይገርማችሁ? ነገር ግን የቃሉ ባለቤት የሆነው ጌታችን ኢየሱስ ክርስቶስ የሰይጣንን ክፉ ሐሳብ፣ ተንኮል፣ የተዛባውን አመለካከት ወዲያውኑ በሌላ ጥቅስ ነገረው። ምን አለው? ጌታ አምላክን አትፈታተን። ዛሬም የሰይጣን ምስክርነት ይዛችሁ የምትመጡ ማይክ ሰጥታችሁ ሰይጣን የምታስለፈልፉ የሰይጣን ምስክርነት ምንም አይጠቅም።
ዛሬ በየመንገዱ በየስፍራው ቃሉን እየጠመዘዙ የሚጠቅሱ ጠቃሾች ሞልተዋል። መጽሐፍ ቅዱስን ግን ገልጠው እውነቱን አያውቁት። ፈተና ሲገጥም በቁም ተነስተህ እንዲህ ያሉ ፈታኞች ሲገጥሙ የታባህ ትባባሉ አይደለም የሚያስፈልገው። እሾህም በሾህ ነውና መጽሐፍን በመጽሐፍ ጠቅሶ ነው መሞገት እና እንደ ጌታችን በቃለ እግዚአብሔር ዕውቀት ተዘጋጅተን የተዛባውን ጥቅስ በእውነተኛ ጥቅስና በትህትና ልንመልሳቸው ይገባል። ወገኖቼ እንደ ቅድስት አፎሚያ አስተዋይ መሆን ይገባል። አፎሚያ ሰይጣን እጅግ የሚያንጸባርቅ የብርሃን ልብስ ለብሶ ነው የመጣው። መጽሐፍ ቅዱስ እየጠቀሱ ቤታችሁን ትዳራችሁን የሚበጠብጡ ብዙዎች አሉ። በመንፈሳዊ ጥብ ሆነን ካልመረመርን ከባድ ነው። አንተ የእግዚአብሔር መልአክ ከሆንክ ነው ያለችው። አንተ የእግዚአብሔር መልአክ ከሆንክ ትክክል ነው። ቅዱስ ጳውሎስ የሰይጣንን ጉዳይ ሲነግረን እንደዚህ ይለናል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ነው። ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣል፣ ድንቅ አይደለም? ዛሬ የመጣ ሹክ የሚል ይሄን አርግ የሚል አዎ ሊለውጦ ይመጣል። እኛ በየመንገዱ የሐሰት ስብከት የሐሰት ጉዳይ ለሚናገሩ በመንፈሳዊ ጥልቀት መርምሯቸው። ዝም ብላችሁ እንዳትቀበሉ። ሃይማኖት እንዲህ አይደለም። በሃይማኖት ዕውቀት በመስቀሉ ማህተም ጸንተን ልንኖር ይገባል። ወገኖቼ የተነገረው ሁሉ መጽሐፍ ካየኸው ከሰማኸው የተነሳ ታብዳለህ። ዛሬ ብዙዎችን አእምሮ ሰዎች እየበከሉ ነው እና በአጠቃላይ በቤተክርስቲያናችን አስተምሮ የሰኔ ሚካኤል በዓል እንግዲህ ያለፈ ታሪክ ብቻ ሳይሆን የዛሬ እኔና የእናንተ ህይወት መስታወት ነው። የሞት ህይወታችን ተቀዷል። በህይወት ሰዎች ክፋት ላይ ያረጉባችሁ ይችላል። መሃል አስፋልት ላይ ትተዋችሁ ሊሄዱ ይችላል። ረጅም ጎዳና አብራችሁ መጣችሁ አናውቃችሁ የሚሉ ሰዎች አሉ። ተንኮል በህይወታቸው የሚያወሩ የሞት ደብዳቤ፣ ደዌ፣ ሐዘን፣ ተስፋ መቆረጥ የሚያሳዩአችሁ ሊኖሩ ይችላሉ። መጽሐፍ ግን እንደተናገረው መልአኩን ልኮ አዳናቸው ነው። እግዚአብሔር በቅዱስ ሚካኤል ተራዳይነት የክፋትን ደብዳቤ ቀዶ የህይወትን በረከት ይሰጠናል። ስለሆነ እንደ አፎሚያ ነቅተን በመጠበቅ በሃይማኖት ጸንተን መኖር አለብን። ኦ ሚካኤል ኦ መተንብል እያለን እንደ ባህራን በእግዚአብሔር ጥበቃ እንታመን። የቅዱስ ሚካኤል ረድኤት ጥበቃው ታላቅ ነው። ወገኖቼ ልጆቹ ስለሆንን የቅዱስ ሚካኤል ረድኤቱ ጠብቆቱ ከሁላችን ጋር። ሚካኤል ያከበራችሁ፣ ታሪካችሁን የለወጠላችሁ፣ በሰው ፊት ገበናችሁን የሸፈነላችሁ እግዚአብሔር ስሙ ይባረክ። አስተማረን የመከረን አምላክ ስሙ የተመሰገነ